ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ምርጫ በማለት ሲንደፋደፉ ህዝብ በቴዲ አልበም በኩል ድምፁን ሰጠ በሚል ርዕስ ከቴዲ አፍሮ ጋራ በተገናኘ አንድ ቅንብር ተጨማሪ ቅንብር ይዤላችሁ መጥቻለሁ። ያው የቴዲ አፍሮ ኢትዮሪካ የሚለው አልበሙ 18 ሙዚቃዎችን ያቀፈው ኢትዮሪካ የሚለው አልበሙ ትላንትና ሚያዝያ 8 ቀን 2018 ዓመተ ምህረት ምናልባትም ይህን ፕሮግራም በምትከታተሉበት ጊዜ ኢትዮጵያ ውስጥ አሁን ሚያዝያ 10 ይሆናል፣ ከሁለት ቀን በፊት ማለት ነው እና ሚያዝያ 8 የተለቀቀው ኢትዮሪካ የሚባለው ሙዚቃ በኢትዮጵያ ፖለቲካ ውስጥ እጅግ በጣም ትልቅ ክስተትን ሆኖ እየታየ ነው እና ቴዲ አፍሮ ትልቅ ክስተት እየሆነ ነው ወገኖች። እና ቴዲ አፍሮ ትልቅ ክስተት የሆነው ያው የቴዲ አፍሮ ከድምፁ የተነሳ አይደለም። እርግጥ ድምፁ በጣም ወርቅ ድምፅ ነው ያለው፣ ከድምፁ የተነሳም አይደለም። ወይንም ደግሞ ዘፈኑን ካቀናበረበት ከሙዚቃው ጥራት ወይም ከሙዚቃው ስፔሻል ከመሆን ጋር የተነሳ አይደለም። ሬጋ ስለሆነ ወይ ምናምን አይደለም። በአልበሙ ያሉ ዘፈኖች፣ ዜማዎች ያጨቁት የህዝብን ብሶት፣ የህዝብን ስሜት፣ የአገርን ፍቅር፣ አገርን ያቆዩ አባቶቻችን አኩሪ ገድል፣ የባንዲራ ፍቅር፣ የሰንደቅ ዓላማ ፍቅር፣ እነዚህ ሁሉ በአስደናቂ ሁኔታ በአስደናቂ ኪነ ጥበብ ያጨቁ በቃ ጨምቀው የያዙ በመሆናቸው ነው እና ከመልእክቶቹ የተነሳ ነው። እንግዲህ አንድን ዘፈን ፓወርፉል የሚያደርገው እርግጥ ሙዚቃው ማማር አለበት፣ ድምፃዊውም ደግሞ ሀሪፍ መሆን አለበት። ከድምፃዊው ድምፅ ሀሪፍነት በላይ ከሙዚቃው ቅንብር ሀሪፍነት በላይ በውስጡ ያዘለው መልእክት ደግሞ የበለጠ ፓወርፉል ነው እና ከዛ ከመልእክቱ የተነሳ ነው እንግዲህ የቴዲ አፍሮ ዘፈኖች በዚህ ልክ በጣም አነጋጋሪና አወያይ ኢን ፖዚቲቭ ሴንስ ህዝብን ያነቃነቀ የሆኑበት ምክንያት አንዱ ነው እና አገዛዙ አድማጮቼ ህዝብ ድምፅ እንዲሰጥ በሚል ያው ድራማና ቲያትር እያደረገ እንደሆነ ሁላችሁም የምታውቁት ነው። ያው የምርጫ ሽርጉድ ላይ ነው ያለው አገዛዙ የምርጫ ሽርጉድ ላይ ሆኖ ግን በቴዲ አፍሮ አልበም መለቀቅ ያንን ተከትሎ ግን ህዝብ ድምፁን እየሰጠ ነው ወገኖች። እና ድምፅ የሰጠው ደግሞ ምንድነው? ኢትዮጵያዊነትን ብሎ ነው ድምፅ የሰጠው፣ አንድነትን ብሎ ነው ድምፅ የሰጠው፣ ፍቅርን ብሎ ነው ድምፅ የሰጠው። ህዝብ ፍላጎቱን እንዲናገር ነው አይደል የተፈለገው። አንዱ መንገድ ምርጫ ነው። በምርጫ ህዝብ በቃ ኦን ባለት ባክስ የሚፈልገውን ሰው ይመርጣል። ምርጫ ማለት ያ ነው። የህዝብ ፍላጎት የሚንጸባረቅበት አንዱ መንገድ ነው። ግን ያ መንገድ የተጨበረበረ መንገድ ነው። ይሄ ምርጫ የሚደረገው መንገድ እውነተኛ የህዝብ ፍላጎት የሚንጸባረቅበት መንገድ አይደለም በሚል ምርጫውን በተመለከተ አብዛኛው ሰው ያንን የምርጫ ሂደት ከቁም ነገርም እየቆጠው አይደለም። ነገር ግን ይሄንን የቴዲ አፍሮ አልበም በሚለቀቅበት ጊዜ የቴዲ አፍሮን አልበምን እንደ መድረክ በመጠቀም ግን ኢትዮጵያውያን ድምጻቸውን እየሰጡ እንዴት እንደሚለው ቴዲ አፍሮ እንግዲህ ትላንትና ሚያዝያ 8 ነው አልበሙን የለቀቀው። እንግዲህ ቅድም እንዳልኩት በጣም ይሄ አልበም ትልቅ መነጋገሪያና ትኩረትን መሳቡን እንደቀጠለ ነው እና አልበሙ 18 ነጠላ ዜማዎችን የያዘ ነው። ቅድም እንዳልኳቸው 18 ነጠላ ዜማዎችን ያዘረዘ ነው እና 18ቱ በጣም የሚገርማችሁ መንገድ 18ቱም በአንድ ቀን ውስጥ ብቻ 1 ሚሊዮን በላይ ተመልካቾች አግኝተዋል። በአንደኝነት ያለው ጣል ዳስ ጣል የሚለው ነው እና ዳስ ጣል የሚለው ኦልሞስት 7 ሚሊዮን ሊጠጋ ትንሽ ነው። ወደ 6.7 አሁን ያንን ነገር ሳይሆን 6.7 ሚሊዮን የሚሆን ህዝብ አንድ ቀን ብቻ ዳስ ጣል የሚባለውን አልበም አዳምጦታል።
በቀጣይነት ደግሞ ጀንበር የሚባለው ጣዕመ ዜማ ደግሞ የዳግማዊ አፄ ኃይለ ሥላሴን መልእክት ውስጡ ያካተተ ጀንበር የሚባለው 4 ሚሊዮን ሊደርስ ትንሽ ነው የቀረው። 4 ሚሊዮን ሊደርስ ትንሽ ነው የቀረው። ኢትዮሪካ፣ ስንንን፣ ጽዮን ሙሽራዬ፣ ሺበል፣ መሬማ፣ ስማራሴ ከ2 ሚሊዮን በላይ ተመልካቾች አልፏቸዋል። ከ2 ሚሊዮን በላይ ተመልካቾች። መሬማማ በተለይ አረብ ሀገር ያሉ ኢትዮጵያውያንን በተመለከተ ቴዲ አፍሮ ያቀነቀነው ነው መሬም እና በተለይ የመን ውስጥ ያሉ ኢትዮጵያውያን በየመን ያለውን ችግር ያቀነቀነ ነው እና ባይገርማችሁ እዛ መሬማ የሚባለው መዝሙር ዘፈን ላይ አስተያየት ከሰጡት መካከል ኢትዮጵያዊ ተሰዳ ለኑሮ ብላ አገሯን ጥላ የመን ውስጥ የምትኖር መሬማ የምትባል ኢትዮጵያዊት አለች እና እሷ በተለይ ዘፈኑ የእሷ ስምም ሆነ እንደገና የመንም ስላለው ነገር መነገሩን ስታይ በጣም በቃ ውስጧ በቃ በጣም እንትን እንዳላትና በቃ ለቅሶ በለቅሳ እንደሆነች አስተያየት መስጫው ላይ ሰጥታለች እና መሬማ ወደ 6 ሚሊዮን የሚሆን ህዝብ ኦልሬዲ እያየው ነው። 3 ሚሊዮን የሚሆን ስለዚህ ተመልከቱ፣ በአንድ ቀን ነው እያወራን ያለን። በአንድ ቀን ነው እያወራን ያለን። እና ተመልከቱ 6.7 ሚሊዮን 3 ምናምን ሚሊዮን ወደ 2.5 ሚሊዮን 2.7 ሚሊዮን እንደዚህ ነው የሚመለው እና መሪማ ይቅርታ እና መሪማ ስማራቴ ከ2 ሚሊዮን ተመልካቾች አልፏል። እና መሪማ ወደ 3 ሚሊዮን እየተጠጋ ነው እዚህ ጋር እንደምታዩት። ይሄ እንግዲህ ይሄ ስክሪን ስናፕሻት ከ5 ሰዓት በፊት የወሰድኩት ስክሪን ስናፕሻት ነው እና በአንድ ቀን ይሄን ያህል ነው የሚለው ግን ገና አንድ ቀን ስላልሞላ 24 ሰዓት ስላልሞላ ይሄ ቁጥሩ ሊጨምር ይችላል። አድማጮች ተመልካቾች እና ዳስጣል በሚለው እንግዲህ ይሄ ነው በአጠቃላይ በአንጻሩ ወገኖቼ እና ወደ 3 ሚሊዮን ይጠጋል። ይሄ እንግዲህ በአጠቃላይ የህዝቡን ብዛት ተመልክቱት። እኔ ሌሎች በዓለም በሌሎች ሀገሮችም ያሉ የአርቲስቶች በዚህ መልኩ ይሄን ያህል ሰው በአንድ ቀን ይመለከታቸዋል ብዬ እኔ አላስብም። እኔ አላቅም። እኔም አሁን ሊኖር ይችላል ግን አላቅም። ግን በኢትዮጵያ ታሪክ ግን በጭራሽ በአንድ ቀን ይሄን ያህል ሰው የተመለከተው ምንም አይነት ነገር የለም። ምንም አይነት ነገር የለም። እና በቲክቶክ በሉ በተለያየ ቦታ በሉ በቃ ሰው እሱ ይሄንን ነው የሚያደርገው። ምክንያቱ ምንድነው? ምክንያቱ የያዘው መልእክት ሌላ እንደው ለማወዳደር ሌላ እንትን ላሳያችሁ። ይሄን ተመልከቱ። እዚህ ጋር ጠቅላይ ሚኒስትሩ በኢትዮጵያ ቴሌቪዥን የቀረበ ነው። በኢትዮጵያ ቴሌቪዥን ጠቅላይ ሚኒስትሩ ቃለ ምልልሶች አድርጓል። ምርጫውን በተመለከተ ቃለ ምልልሶች አድርጓል እና ይሄ ያደረጋቸው ቃለ ምልልሶች ምን ያህል ሰው እንግዲህ ኢቢሲ ማለት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማለት የኢትዮጵያ ቴሌቪዥን ማለት ነው። የኢትዮጵያ ቴሌቪዥን ትልቁ ተቋም ኢትዮጵያ ውስጥ ያለው ትልቁ ተቋም እንግዲህ እሱ ነው እና ይሄ የኢትዮጵያ ቴሌቪዥን ትልቁ ተቋም ለ4 ቀን ለምሳሌ የሉዓላዊነት ልብ በሚል ርዕስ ከጠቅላይ ሚኒስትሩ ጋራ ጠቅላይ ሚኒስትር አብይ አህመድ ዶክተር ከኢቢሲ ጋራ ያደረጉት ቆይታ ማክሰኞ ከምሽቱ 2 ሰዓት ተኩል ተብሎ እንግዲህ ማስታወቂያ ወጥቷል እና ይሄንን ቃለ መጠይቅን በተመለከተ ወደ 4 ቀን ከ4 ቀን በፊት የወጣ ነው። ወደ 5.4 ሺህ ብቻ ወደ 5000 ሰዎች ብቻ ነው የተመለከቱት። እንደገና ይሄ አሁን የቴዲ አፍሮን አልበም ተከትሎ አብይ አህመድ በአሰላም ምላሽ ሰጥቷል። ጉዟችንን በጩኸት አይናወጥም በሚል እና እሱን ራሱ ለቴዲ አፍሮ ምላሽ የሰጠበት ቪዲዮን ያቀፈ ነው እና በአንድ ቀን ያው ወደ 26000 ተመልካቾች አግኝቷል እዚህ ጋር እንደምታዩት። እና ይሄ የሚሆንበት ምክንያት ወገኖቼ በአንድ ቀን 26000 ተመልካች ያገኘበት ምክንያት ያው ለቴዲ አፍሮ ምላሽ የሰጠበት ስለሆነ ምን አለ የሚለው ከቴዲ አፍሮ ጋር በተገናኘ ነው ቁጥሩም እንደዚህ የጨመረው እና ጉዟችንን በጩኸት አይናወጥም የሚል የአሽሙር መልስ ለቴዲ አፍሮ ነው የሰጠው። ለምን ለቴዲ አፍሮ መልስ መስጠት እንዳስፈለገው አላውቅም። የሀገር ጠቅላይ ሚኒስትር ግን ተበሳጭቷል። በዚህ ልክ ሚሊዮኖች ቴዲ አፍሮን በማዳመጣቸው አብይ አህመድ ተበሳጭቷል።
ስለዚህ ጩኸት ጉዟችንን በጩኸት አይናወጥም ካለ በቃ ለምን ስራውን አይሰራም? ለምን ምላሽ ወጥቶ በሚዲያ ላይ ምላሽ መስቶ ለምን በአሽሙር መናገር አስፈለገው? ግን ይሄ የሚያሳያችሁ በቃ የሰውየውን ምንነትና ምን ያህል ኮምፕሌክስ ያለበት በራሱ የማይተማመን ሰው መሆኑን የሚያሳይ ነው። እና ወደ 26000 ነው ተመረጡ። አንድ ቀን ሙሉ የተመለከተው ሰው 26000 ብቻ። የቴዲ አፍሮ ግን በአንድ ቀን አንዱ አልበም ብቻ 6.7 ሚሊዮን የሚሆን ህዝብ ተመልክቶታል። እንዳንዱ ለማነጻጸር ብዬ ነው ለማነጻጸር እና ህዝብ ድምፁን ሰጠ ብዬ ነው የምለው። ለምንድን ነው አብይ አህመድ የምርጫ ፉክክር ምናምን ብሎ የምርጫ ዘመቻ ነው እንግዲህ ይሄ ሁሉ ነገር ይሄን አረግን ያን አደረግን ብሎ እንግዲህ የምርጫ ካምፔን ማድረጉ ነው እንግዲህ በሱ ቤት። ግን ህዝብ ማንን የመረጠው? ህዝብ ይሄንን የመረጠው አብይ አህመድን ኮምፕሊትሊ ቲዩን ኦፍ አድርጎታል። ሰው በቃ የብልጽግና ሰዎች የሚናገሩት ነገር፣ የብልጽግና ሰዎች የሚሉት ነገር፣ የብልጽግና ሰዎች የሚለፍፉት ነገር በሙሉ የሚያዳምጣቸው ሰው የለም። ለምን? በቃ ብልጽግና በውሸት ላይ የተመሰረተ ስለሆነ፣ ብልጽግና በጥላቻ ላይ የተመሰረተ ስለሆነ፣ ብልጽግና በጭካኔ ላይ የተመሰረተ ስለሆነ፣ ብልጽግና በኢሰብአዊነት ላይ የተመሰረተ ስለሆነ የብልጽግና ፓርቲ መሰረት ጭካኔ፣ ጦርነት፣ ኢሰብአዊነት፣ ዘረኝነት፣ ጎጠኝነት፣ ጸረ ኢትዮጵያዊነት እና ውሸትና ማታለል። ስለዚህ ህዝብ ያንን ጠንቅቆ ስለሚያውቅ የብልጽግናን መንግስት ህዝብ አንቅሮ ተፍቶታል። ስለዚህ እና አብይ አህመድ በኢቢሲ በኢትዮጵያ ቴሌቪዥን ወጥተው በሚነገሩበት ጊዜ የሚያዳምጥ ይችላል። ያው በሳተላይት በቴሌቪዥን ያሰራጫሉ፣ ግን እሱንም ቢሆን የሚያዳምጥ የለም ወገኖች። ግን በአንጻሩ የኢትዮጵያ ህዝብ ጆሮውን ከፍቶ ክሊክ አድርጎ የሚከታተለው የሚያዳምጠው ማን ነው? እነ ቴዲ አፍሮ ነው። ለመዝናናት አይደለም ወገኖች። የቴዲ አፍሮ ዘፈንን ሰው እያዳመጠ ያለው ለመዝናናት አይደለም። በውስጡ ያለውን ብሶት ቴዲ አፍሮ ስለተናገረ ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ፣ የኢፍትሃዊነትን ሁኔታ፣ የተፈናቃዮችን ጉዳይ ከአዲስ አበባ ወደ ሀገራቸው አትገቡም፣ ወደ ከተማቸው አትገቡም እየተባሉ ከአዲስ አበባ ከመሃል እየተፈናቀሉ በማንነታቸው እየተገደሉ በድሮን በተለያየ ጥቃት የጦር ወንጀሎች እየተፈጸመባቸው አስተዋሽ ያጡ ድምጽ ያጡ ሰዎችን በሙሉ በቃ ከጫፍ እስከ ጫፍ አክሱምን ሲጠራ፣ ላሊበላን ሲጠራ፣ በትግራይ ያለውን ስቃይ፣ በአማራ ክልል ያለውን ስቃይ ይህንን ሁሉ እያነሳ የህዝቡን ብዛት በጥቂት ደቂቃ አልበሞች ያስተዋወቀበት በመሆኑ በዚህ ምክንያት ነው እና ኢትዮጵያዊነትን የሰበከበት በመሆኑ ትግሬ፣ ኦሮሞ፣ አማራ፣ ሙስሊም፣ ክርስቲያን እየተባለ መከፋፈል የለብን፣ ፍቅር ይሻለናል። የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅን እናንሳ በማለቱ ነው። የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅን እናንሳ ማለቱ ነው 6.7 ሚሊዮን የሚሆን ህዝብ አዎ ብሎ የተነሳው። 6.7 ሚሊዮን ህዝብ ለኢትዮጵያዊነት ነው ክሊክ በሚያደርግበት ጊዜ ይህንን የቴዲ አፍሮን ዳስጣል ወይም ሌሎች መንትኖችን በሚጫንበት ጊዜ ምን እያለ ነው? ኢትዮጵያዊነት ትቅደም እያለ ነው። ስለዚህ ኢትዮጵያዊነትን ሰው እንደሚፈልግ፣ ፍቅርን ሰው እንደሚፈልግ፣ አንድነትን ሰው እንደሚፈልግ በቴዲ አፍሮ አልበም የተረጋገጠበት ጊዜ ነው። ምርጫው እየተደረገ ነው። ግንቦት 24 ሳይሆን ከሚያዝያ 18 ጀምሮ የኢትዮጵያ ህዝብ ድምጽ እየሰጠ ነው። ኢትዮጵያ ትቅደም እያለ ነው። ኢትዮጵያዊነት ይለምልም እያለ ነው። የኢትዮጵያ አረንጓዴ ሰንደቅ ከፍ ይበል እያለ ነው። እና ለዚህ ነው የቴዲ አልበም ክስተት ነው ብለን የምንለው በዚህ ምክንያት ነው ወገኖች። እና ዳስጣል በሚለው ዜማ ስር ሄጄ የተሰጡ ኮሜንቶችን የተሰጡ አስተያየቶችን ማየት ሞከርኩ አድማጮች ተመልካቾች። እና ይሄንን ቆይ ስንት እንደሆነ ሊየው አሁን ይህን ፕሮግራም በምሰራበት ጊዜ ምን ያህል አስተያየት እንደሰጠን እስቲ ልከታተል። እስቲ የተሰጡት አስተያየቶች ዳስበል በሚለው እንትን ላይ የተሰጡት አስተያየቶች አድማጮቻችን ተመልካቾቻችን 42303 አስተያየቶች ተሰጥተዋል። በዚህ ዳስበል በሚለው ስር 42303 አስተያየቶች
እና አብዛኞቹን አስተያየቶች ለማንበብ ሞከርኩ። ሁሉንም ማንበብ አትችልም። ወደ 100 ምናምን የሚሆነውን ከላይ ጀምሬ ለማየት ሞከርኩኝ። አንድ 100 ምናምን የሚሆኑትን ለማንበብ ሞከርኩ። ለምን 40 ምናምኑን ማንበብ አልተቻለም። እና ከ100 ምናምን የሚሆነውን ለማንበብ በመሞከርበት ጊዜ አንድም ኔጌቲቭ ነገር አላየሁም። እና ወደ 243 ሺህ ላይኮች 243 ሺህ ላይኮች 243 ሺህ ላይኮች ነው ያየሁት። እንደገና ዩቲዩብ ላይ ታምፕስ ዳውን ማንስማማ ከሆነ ደግሞ ያ ጦማር የማይመቸን ከሆነ ደግሞ ታምፕስ ዳውን እናደርጋለን፣ አንወደውም፣ ዲስላይክ እናደርጓለን ማለት እና እሱን አድርጌ ምንም የለም ዲስላይክ የሚል አንድ የለም። ግን 243 ሺህ ላይክ ነው ያለው። ወደ 42 ሺህ በላይ አስተያየቶች ተሰጥተዋል ወገኖች። እና እስቲ ከተሰጡት አስተያየቶች መካከል የተወሰነውን ላንብብላችሁ። ለምን የቴዲ አልበም የቴዲ ዜማ ለምን ክስተት ነው ብዬ እንደምን እንግዲህ ያንዱን ነው እንግዲህ ይሄ አሁን የምነግራችሁ ዳስ ጣል የሚለውን እና ምን ይላል? ከተሰጡት አስተያየቶች መካከል ማንደፍሮ ዓለም ምን ይላል? ማንደፍሮ ዓለም የሚከተለውን አስተያየት ሰጥቷል። አረንጓዴ ቢጫ ቀይ ቲሸርት ለብሼ ለጥምቀት 2012 ዓመተ ምህረት አስወልቀው ቀደዱት። ከወገብ በላይ ራቁቴን ለተመለከትኩበት ቀን መታሰቢያ ይሁንልኝ የሚል አስተያየት ሰጥቷል። አረንጓዴ ቢጫ ቀይ ቲሸርቴን ለብሼ ወጥቅምት በሚሄድበት ጊዜ አውልቅ ብለው ቀደው ጣሉትና ራቁቴን ነበር የለበስኩት ልብስ አውልቁኝ እና ያኔ ከወገብ በላይ ራቁቴን ለተመለከትኩበት ቀን መታሰቢያ ይሁንልኝ። ኢትዮጵያን ሰንደቅ መያዝ አይቻልም የሚባልበት ዘመን ነው የመጣው። ኤልሳ ተሾመ ደግሞ እንዲህ ትላለች። ባንዲራ ነጠላዋን ለብሳ ቅዱስ ጊዮርጊስ በፖሊስ ዱላ ለተመታችው እናቴ መታሰቢያ ይሁንልኝ። አለልኝ ደግሞ ምን ይላል? ለጥምቀት የለበሰችውን ነጠላዋን በጥለቱ ምክንያት ለተነጠቀች እናቴ መታሰቢያ ይሁንልኝ ይላል። ደግሞ አልሐፊዝ የተሰየው ወንድማችን ደግሞ ምንድነው የሚለው? ሆስፒታል ተኝቼ በኦክሲጅን እየተነፈስኩ ያዳመጥኩት ታሪካዊ ሙዚቃ አምላኬ ሆይ የኔንና የሀገሬን መዳኛ አቅርብልን። እግዚአብሔር አንተን ይማርህ የኔ ወንድሜ፣ እግዚአብሔር ይማርህ። ባለበት ቦታ የእግዚአብሔር የፈውስ እጅ በአንተ ላይ ይሁን። ሀገራችንንም ደግሞ ከታመመችበት እግዚአብሔር ይፈውሳት። ጸሎትን እግዚአብሔር ይስማው። አሜን ብያለሁ። እኔ አምላኬ ሆይ የኔንና የሀገሬን መዳኛ አቅርብልን ብሎ እነሆ በኦክሲጅን እየተነፈሰ ያለ ወንድማችን የሰጠው አስተያየት። ሙሉነሽ ፈቃደ ደግሞ እንዲህ ትላለች። ወደ አዲስ አበባ ስገባ መታወቂያ ታይቶ የተመለስኩበት የገባበት አጥቼ የምገባበት አጥቼ ያለቀስኩበት ኢትዮጵያ መሆንን የጠላውበት ጊዜ ነበረ። ያ ቀን ያስታውሰኛል። ይህ ሙዚቃ ለኔ መታሰቢያዬ ነው የሚል አስተያየት ሰጥታለች ሙሉነሽ። እንደምታውቁት ከአዲስ አበባ፣ ከጎንደር፣ ከጎጃም፣ ከወሎ ወደ አዲስ አበባ ወደ ከተማቸው ለመግባት በሚመጡበት ጊዜ አማራ ናችሁ እየተባሉ እንዳትገቡ እየተባሉ የሆስፒታል ቀጠሮ እያላቸው የተለያዩ ጉዳዮች እያላቸው አትገቡም እየተባሉ የተመለሱበት የተንገላቱበት እየተመረጠ ኦሮሞ የሆነ ይገባል፣ አማራ የሆነ አይገባም። እንደዚህ አይነት አሰቃቂ በኢትዮጵያ ታሪክ ታይቶ የማይታወቅ ነገር የተፈጸመበት ጊዜ ነው የብልጽግና ዘመንና ያንን አስታወሰኝ ትላለች ሙሉነሽ ፈቃደ። ኤፍሬም ታደለ ደግሞ እንዲህ ይላል። ይህ ሙዚቃ ቁልቢ ላይ የኢትዮጵያን ባንዲራ ለበሱ ተብለው ለተመቱት ወንድሞቼ ማስታወሻ ይሁንልኝ ይላል ኤፍሬም ታደለ። ስዩም ደግሞ እንዲህ ይላል ወገኖቼ፣ ለጥምቀት መስቀል ፍላወር አዲስ አበባ ያለ ቦታ ነው መሰለኝ መስቀል ፍላወር፣ ለጥምቀት መስቀል ፍላወር ለአባታችን ቅዱስ ያሬድ ልናስውብለት የሰቀልነውን ባንዲራ አውርደው ረገጡት። የቱን ባንዲራ? የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ባንዲራ መታሰብ ረገጡት ይላል። ረገጡት ማለት በጣሊያን ጊዜ እንደሚሆን ሱአሊ መሐመድ ደግሞ ይሄን ይላል። ሱአሊ መሐመድ ደግሞ ልብ የሚነካ ነው። እኔ ይህን ሙዚቃ ለመስማት ይላል ዲማ በረሃ ላይ ነበርኩ ይላል። ዲማ በረሃ ላይ ነበርኩ፣ የወርቅ ስራ ላይ ዲማ በረሃ ላይ ነበርኩ። ያንን ትቼ ሙዚቃውን ለማውረድ ሞተር ኮንትራት 3000 ብር ከፍዬ ኢንተርኔት አለበት ቦታ ሄጄ ነው የጻፍኩላችሁ።
ብሎ እንዴት የቴዲን አልበም ለመስማት ምን ያህል እንግዲህ 3000 ብር ከፍሎ ምን ያህል ዋጋ እንደከፈለ ነው እንግዲህ የምናየው። አብይ ኦዚል ደግሞ እንዲህ ይላል። መታሰቢያነቱ ሚኒሊክ አደባባይ አድዋን ለማክበር ልጄን ወስጄ ጭስ ላጠጧት፣ ይቅርታ መታሰቢያነቱ ልጁ አይደለም። መታሰቢያነቱ ሚኒሊክ አደባባይ አድዋን ለማክበር ወስጄ ጭስ ላጠጧት ትንሿ እህቴ ቴዎድሮስ ካሳሁን የሀገሬ ሰው የሚኒሊክ አምላክ ያክብርን። ለመታሰቢያነቱ ለዛው ይሄ ወንድም ትንሹን ይዞ አድዋን ለማክበር በጊዮርጊስ አደባባይ ሄዶ እዛ አካባቢ የጊዮርጊስን በዓል አታከብሩም፣ አድዋን አታከብሩም ተብለው የአዲስ አበባ ልጆች በጭስ በዱላ እንዴት እንደተደበደቡ ሁላችንም የምናውቀው እና እንደዚህ አይነት አስተያየቶች ናቸው እንግዲህ አድማጮች የተሰጡት። እንደዚህ አይነት አስተያየቶች ናቸው የተሰጡት እና ይሄ የቴዲ አልበም የፈጠረው እንቅስቃሴ አለ። በተለይ አስተሳሰብን በመቀየር አንፃር፣ አመለካከትን በመቀየር አንፃር እና ያቀረበው ነገር አለ። በቃ ሀገራችን እየፈረሰች ነው፣ ሀገራችን እየሞተች ነው፣ ሀገራችንን እያጣን ነው፣ በቅያችን ሀገር አልባ እየሆን ነው፣ በከተማችን ወደ ጎን እየተገፋ ነው። ይሄን ነገር ማስቆም አለብን። ዝም ማለት የለብንም። ዝም ማለት ለበጎችም አልበጀም። በጎች ዝምታ ወርቅ ነው የተባለ ዝምታ ወርቅ ነው የተባለ ዝም ሲሉ ነብር በላቸው፣ እኛም እንበላለን። ዝምታችን መጨረሻ መበላት ነው የሚሆነው እና ሀገራችንን ማዳን አለብን። ይሄ የወደቀውን ባንዲራ ማንሳት አለብን። እዚህ ጋር እንደምታዩት ነው። ይሄ አርት ያገኘሁት አርት ነው፣ ከሶሻል ሚዲያ ያገኘሁት አርት ነው። እዚህ ጋር እንደምታዩት ተመልከቱ። ያውላችሁ የአክሱም ሐውልት እየፈረሰ ላሊበላ እናያለን። እና ምንድነው በቃ በተለይ አክሱምና ላሊበላን እንደ ምክንያት አድርጎ ቴዲ አፍሮ የሚያቀርበው ምንድነው ተመልከቱ። እና የአክሱም ስልጣኔ ላሊበላ ስልጣኔ የአንድ ህዝብ ስልጣኔ ነው፣ የኢትዮጵያ ስልጣኔ ነው። ነገር ግን በትግራይ የሆነ ያለውን ነገር ሁላችንም የምናውቀው ነው። በወሎ፣ በጎንደር፣ በሸዋ፣ በጎጃም፣ በወለጋ የሆነ ያለውን ነገር ሁላችንም የምናውቀው ነው። እና የኢትዮጵያ ህዝብ እያለቀ እዚህ ጋር የምታዩት የብሔር ብሔረሰብ ተብሎ ትግሬ፣ ኦሮሞ፣ አማራ፣ ጉራጌ ምናምን እየተባለ በቃ ኢትዮጵያውያን እርስ በርስ እየተገዳደሉ ኢትዮጵያ ውስጥ ያለው መንፈስ ስርዓተ መንግስቱ ራሱ በቃ አጋንንታዊ ነው። የፍቅር ስርዓት አይደለም ያለው፣ የመተሳሰብ ስርዓት አይደለም ያለው፣ የወንድማማችነት ስርዓት አይደለም ያለው፣ የአንድነት ስርዓት አይደለም ያለው ስርዓት ምንድነው? የመገዳደል ስርዓት፣ ያለመተማመን ስርዓት፣ አንዳችን ሌሎቻችንን እንድንጠራጠር የሚያደርግ ስርዓት፣ የብሔር ብሔረሰብ መብት ተብሎ አብረን እንዳልኖርን፣ አብረን ተዋልደን ታሪክ እንዳልሰራ፣ ነፃነታችንን እንዳላስከበር፣ ትልቅ ደረጃ መድረስ እንዳንችል ተደርጎ እርስ በርሳችን ይኸው እንደዚህ ታያላችሁ አይደል? እዚህ ጋር እርስ በርስ እንገዳደል። ካርታው ላይ እንደምታዩት ይሄ ምንድነው ስዕሉ ላይ እንደምታዩት። ግን በዚህ መሃል አረንጓዴ፣ ቢጫ፣ ቀይ ኢትዮጵያ ግን ምን ሆናለች? ኢትዮጵያ ወድቃለች። አያችሁ፣ የኢትዮጵያ ባንዲራ በወደቀ ቁጥር፣ ኢትዮጵያዊነት ባነሰ ቁጥር፣ አንድነትን የሚያመለክት ነገር፣ አንድነትን የሚያሳይ ነገር በተሸረሸረ ቁጥር መጨረሻው ምንድነው የሚሆነው? መጨረሻው የሚሆነው መገዳደል ነው የሚሆነው። ለኢትዮጵያ መፍትሄ ኢትዮጵያዊነት ነው የምንለው ለዚህ ነው። ኢትዮጵያውያን ዘር፣ ሃይማኖት፣ ጎሳ ሳይለያቸው የጎሳቸውን፣ የዘራቸውን፣ የወገናቸውን ሳይሆን የመንደራቸውን፣ የአካባቢያቸውን ሳይሆን የጋራ አንድነት የሆነውን ኢትዮጵያዊነትን በሚያነሱበት ጊዜ፣ ኢትዮጵያዊነትን ከፍ በሚያደርጉበት ጊዜ ኢትዮጵያ ከፋለች ማለት ኦሮሞ ከፋለ ማለት፣ ኢትዮጵያ ከፋለች ማለት ጎንደር አማራ ከፋለ፣ ጎጃም አማራው ከፋለ ማለት፣ ኢትዮጵያ ከፋለች ማለት ትግሬ ከፋለ፣ ኢትዮጵያ ከፋለች ማለት ወላይታ፣ ሲዳማ፣ ኮንሶ ከፋለ ማለት ኢትዮጵያ አደገች ማለት ሁላችንም አደገን ማለት ነው። ኢትዮጵያ ሁላችንንም ነው የምታሳየው። ስለዚህ የኢትዮጵያዊነት ፖለቲካ ነው የሚያዋጣን ነው እያለ በቴዲ የኢትዮጵያዊነት ፖለቲካ ነው። ባንዲራችንን እናንሳ በሚልበት ጊዜ ኢትዮጵያዊነታችንን እናንሳ። ኢትዮጵያዊነት መገፋት የለበትም። ኢትዮጵያዊነት አሸናፊ መሆን አለበት ነው እያለ ያለ። አሁን ከወያኔ ጊዜ ጀምሮ የነበረው ፖለቲካ ከህገ መንግስቱ ጀምሮ አድማጮች የተመልኮች ህገ መንግስቱ ራሱ ለኢትዮጵያዊነት እውቅና የሚሰጥ አይደለም።
አሁን የአሜሪካ ህገ መንግስትን ብታዩ፣ የጋና ህገ መንግስትን፣ የህንድ ህገ መንግስትን ብታዩ we the people of India ነው የሚሉት። we the people of the United States of America እኛ የአሜሪካ ህዝብ፣ እኛ የህንድ ህዝብ ነው የሚሉት። እኔ አሁን የምኖርበት አሜሪካ ከካሊፎርኒያ ተነስቼ ካሊፎርኒያ ነዋሪ ከሆንኩኝ ከካሊፎርኒያ ተነስቼ ቴክሳስ ነው መኖር የምፈልገው ካልኩኝ ማድረግ ያለብኝ ምንድነው? ከአሜሪካ ከካሊፎርኒያ እመጣለሁ፣ ቴክሳስ እኖራለሁ። ቴክሳስ ወይም ተከራይቼም ከሆነ ወይም ቤት ገዝቼም ከሆነ ወይ ዘመድም ጋር መሆን ከሆነ ምንድነው ማድረገው? የካሊፎርኒያ ነዋሪነት መታወቂያ ያለኝ የካሊፎርኒያ ነዋሪነት መታወቂያን ለቴክሳስ ሄድና አስቀይራለሁ። ስለዚህ የካሊፎርኒያ ነዋሪ መሆኔ ይቀርና የቴክሳስ ነዋሪ ሆናለሁ ማለት ነው። ከዛ የቴክሳስ ነዋሪ ከሆንኩ በኋላ በቃ ምንድነው መብቱ ማለት ነው? የቴክሳስ ነዋሪ ከሆንኩኝ የቴክሳስ በቃ ለቴክሳስ ቴክሳስ ውስጥ ላሉ ከንቲባዎች መወዳደር ከንቲባ ጽሕፈት ቤት መወዳደር እችላለሁ። የቴክሳስ ሀገረ ገዢ ለመሆን መወዳደር እችላለሁ ዜጋ ከሆንኩኝ። በቃ አለቀ። የቴክሳስ ነዋሪ ነኝ። ከዛ የካሊፎርኒያ ነዋሪ ነኝ። ከቴክሳስ ተነስቼ ደግሞ እንደገና ኒውዮርክ ልኖር ካልኩኝ ወይ ፍሎሪዳ ልኖር ካልኩኝ እንደዚሁ ግብር ስንከፍልም ወገኖች፣ አሁን ግብር በምንከፍልበት ጊዜ ለምሳሌ የፌደራል መንግስት ግብር እንከፍላለን፣ የስቴቱ የክፍለ ሀገሩ ግብር እንከፍላለን፣ እንደገና ደግሞ የወረዳው ወይ የአውራጃም ደግሞ ግብር እንከፍላለን። ሶስት አይነት ግብር ነው የምንከፍለው። ነገራችን ለአሜሪካ ነገር በጣም በግብር በጣም የሚወሰድበት ሀገር እንበል። እኔ አሁን ለምሳሌ ለ5 ወር ካሊፎርኒያ ሰርቼ ከዛ በኋላ ወደ ቴክሳስ ብንቀሳቀስ ከዛ ግብር በየአመቱ ግብር በምንከፍልበት ጊዜ ለፌደራል መንግስቱ ያው ቴክሳስም ሆንኩኝ ካሊፎርኒያ ሆንኩኝ አንድ ነው የምንከፍለው። ነገር ግን አሁን ለየትኛው ክፍለ ሀገር ነው የምከፍለው? 5 ወር ካሊፎርኒያ ከሰራው 7 ወር ደግሞ ቴክሳስ ከሰራው በቃ የ7 ወር ቴክሳስ የኖርኩበትን በአጠቃላይ የኢንካሜን ሰባቱን የአምስቱን ተከፋፍለው ከፍላለሁ ለአንድ አመት። በሽግግር ወቅት የተወሰነውን በዛ አመት ውስጥ የተወሰነውን አንድ ስቴት የተወሰነውን ጊዜ ሌላ ስቴት ከኖርኩኝ ማለት ነው። ከዛ በኋላ ግን በቃ እንደዛ በፈልግ አላስካ ሄጄ መኖር እችላለሁ። በቃ የፈለግኩበት ቦታ የወደድኩበት ቦታ ሄጄ መኖር እችላለሁ። እንኳን አንድ የአሜሪካዊ ዜጋ ወገኖች፣ እንኳን የአሜሪካዊ ዜጋ ያልሆነ ነገር ግን የፐርማነንት ሬዚደንሲ ያለው በቃ የኑሮ ፈቃድ ያለውም ሰው የፈለገበት ቦታ ሄዶ መኖር ይችላል። ይሄ ክፍለ ሀገር የነጮች ነው፣ ያ ክፍለ ሀገር የጥቁሮች ነው፣ ይሄ ክፍለ ሀገር የህንዶች ነው፣ እዚህ ክፍለ ሀገር የቻይናዎች ነው ብሎ ነገር የለም። ስለዚህ ነው የሰለጠነው አሜሪካ። ስለዚህ ኢትዮጵያ ውስጥም ወደ ወለጋ ስትሄዱ ኦሮሞ ናችሁ ተብላችሁ፣ ይቅርታ አማራ ናችሁ፣ ትግሬ ናችሁ፣ ጉራጌ ናችሁ ተብላችሁ የምትገፉ ከሆነ ጉራጌ ያለው ስትሄዱ ደግሞ ጉራጌ አይደላችሁም ተብላችሁ የምትገፉ ከሆነ፣ ትግራይ ስትሄዱ ትግራይ አይደላችሁም ተብላችሁ የምትገፉ ከሆነ፣ ጎንደርና ጎጃም ስትሄዱ ደግሞ አማራ አይደላችሁም ተብላችሁ የምትገፉ ከሆነ ይሄ የሰለጠነ ፖለቲካ አይደለም። ይሄ ኋላ ቀር ነው። ይሄ አጋንንታዊ ነው። አገርን የሚያሳድግ አይደለም። አገር እንድታድግ ከተፈለገ ዜጎች አንድ ቦታ ወደ አንድ ቦታ እንደ ልብ መንቀሳቀስ መቻል አለባቸው። ዜጎች በፈለጉበት ቦታ በወደዱበት ቦታ ኢንቨስት ማድረግ መቻል አለባቸው። ኢትዮጵያዊነት ማለት ይሄ ነው ወገኖቼ። ኢትዮጵያዊነት በምንልበት ጊዜ ሁሉም ኢትዮጵያ የኢትዮጵያውያን ነው። ሁሉም ኢትዮጵያ የኢትዮጵያውያን ሀገር ነው። አንድ ኢትዮጵያዊ የፈለገ ዘር ይሁን፣ ኦሮሞ ይሁን ትግሬ፣ ጉራጌ ይሁን ኦሮሞ፣ ሁሉም ኢትዮጵያ የሱ ሀገር። አሁን ደጋቡር ሂዱ። ደጋቡር በምትሄዱበት ጊዜ ሶማሌ ነኝ የሚለውና ኦሮሞ ነኝ የሚለው፣ ሶማሌ ነኝ የሚለውና ትግሬ ነኝ የሚለው እኩል ነው የሚታየው? እኩል አይደለም የሚታየው። ለምን? የሶማሌ ክልል የሶማሌ ናት። አዲግራት ሂዱ። አዲግራት ሄዳችሁ ከጎጃም የመጣ ከወለጋ የመጣና አዲግራት ውቅሮ ወይ መቀሌ የተወለደ እኩል ነው የሚታየው? እኩል አይደለም የሚታየው። ያ መቅረት አለበት። ስለዚህ ሁሉም ኢትዮጵያዊ በወደደው ቦታ መኖር አለበት። ኢትዮጵያዊነት ማለት እንግዲህ ይሄ ነው ወገኖች። ቴዲ ይሄ ነው በቃ ቀርቷል ያለው። ድሮ
ከአንድ ኢቭን በወያኔ ጊዜ ሁሉ ሳይቀር ይገርባቸዋል። በወያኔ ጊዜ ሁሉ ሳይቀር ዜጎች በፈለጉበት ቦታ መንቀሳቀስ ይችላሉ። ግን በፈለጉበት ቦታ ግን መኖር አይችሉም። በፈለጉበት ቦታ ባለስልጣን መሆን አይችሉም። በፈለጉበት ቦታ ተመርጠው መኖር አይችሉም። አሁን በወያኔ ጊዜ ለምሳሌ ናዝሬት ብትሄዱ በወያኔ ጊዜ ወያኔ ደህንነት ሴኩሪቲ አፓራታቸው ሰራዊቱ ደህንነት መስሪያ ቤቱ ምናምን ጥሩ ስለነበረ እንደ ልብ ከአንድ ቦታ ወደ አንድ ቦታ መውጣት መግባት ይቻል ነበር ወያኔ ጊዜ። ነገር ግን በወያኔ ጊዜም ዘረኝነት ነው። በወያኔ ጊዜው ናዝሬት ብትሄዱ ናዝሬት አብዛኛው ማህበረሰብ አማርኛ ተናጋሪ ሆኖ በአማርኛ አገልግሎት እናገኝ ብትሉ በአማርኛ አገልግሎት ማግኘት አትችሉ። ሁሉ ነገር በኦሮምኛ ነው። ስለዚህ አፓርታይዳዊ አሰራሩ፣ ዘረኝነቱ አሰራሩ፣ ሲስተማቲክ የሆነ ልዩነቱ ክፍፍሉ ነበር። በወያኔ ጊዜ ነው የጀመሩት ወያኔዎች ናቸው። እነ መለስ ዜናዊ ናቸው ይህን ፖለቲካ የጀመሩት። ይሄንን እዚህ ጋር የምታዩት ለክልል ባንዲራ የኦሮሞ የአማራ ምናምን ብለው ክልል ባንዲራ አድርገው ኢትዮጵያዊነት እንዲያንስ የማድረጉን ስራ መርዙን የረጩት መርዙን በኢትዮጵያ ውስጥ የተከሉት እነ መለስ ዜናዊ ናቸው፣ ህወሓቶች ናቸው። እና አብይ ምንድን ነው ያደረጉት? ያንን መርዝ ምን አደረጉት? አራገቡት፣ እንዲባዛ አደረጉት። እና አንዳንድ የህወሓት ሰዎች እና አብይን ሲወቅሱና ሲረግሙ ያስቀኛል። እና የህወሓት ሰዎች እና አብይን የመርገም የሞራል ኦቶሪቲ ያላቸው ለምን አሁን እና አብይ ያደረጉት ያለው ቆሻሻ የዘር ፖለቲካ ያመጡት ወያኔዎች ህወሓቶች ናቸው። ይሄ በትልቁ ሊሰመርበት አሁን ድረስ ወያኔዎቹ ባይገርማችሁ ኢትዮጵያዊነትን እያሳነሱ ናቸው። ተመልከቷቸው እስቲ የወያኔ ስብሰባን ተመልከቱ። የኢትዮጵያን ሰንደቅ ይዟል አይዞ። ስለዚህ አሁንም የሚያዋጣው ለትግራይ ህዝብ የሚያዋጣው ለኦሮሞ ህዝብ የሚያዋጣው ለተቀረው ማህበረሰብ ለአማራው ለሁሉም የሚያዋጣው ኢትዮጵያዊነት። ትግሬውና አማራው ተፋቅሮ መኖር ካልቻለ ትግሬው ለብቻው ይጠፋል፣ አማራውም ይጠፋል። አማራ እየተባለ መኖር አይቻልም። አማራነት ለአማራ አይጠቅምም። ትግሬ ማለት ለትግሬ አይጠቅምም፣ አልጠቀመም። ኦሮሞ ማለት ለኦሮሞ አይጠቅምም። የሚጠቅመው ይሄ ትግሬነት፣ ኦሮሞነት፣ አማራነት የሚለውን ትተን ኢትዮጵያዊነት። ቴዲ አፍሮ ያንን ነው የተናገረው። አብዛኛውም የኢትዮጵያ ህዝብም ተመልከቱ 6.7 ኦልሞስት 7 ሚሊዮን ህዝብ በአንድ ቀን ብቻ 7 ሚሊዮን ሊቀርብ የተጠጋ ህዝብ ድምፁን ሰጥ ለማን? ለኢትዮጵያዊነት። ባንዲራዬን አነሳለሁ ብሎ ድምፁን ሰጠ ለማን? ለኢትዮጵያዊነት። በአንድ ቀን ብቻ 7 ሚሊዮን የሚሆን ህዝብ ድምፁን ሰጠ ለምን? ለፍቅር፣ ለአንድነት፣ በዘር መከፋፈል ይቁም ለማለት ድምፁን ሰጠ። ስለዚህ ወገኖቼ የቴዲ አልበም ማንንም አላዋረደም። የቴዲ አልበም በዚህ መልኩ ከፍ ማለቱ እና አብይ አህመድን አላዋረደም፣ ኦሮሞዎችን አላዋረደም፣ ትግሬዎችን አላዋረደም፣ አማራውን ማንንም አላዋረደም። የቴዲ አልበም ይሄ አሁን ሰሞኑን የተከሰተው ክስተት ኢትዮጵያዊነትን ያነገሰው አብረን እንደግ፣ አብረን ትልቅ ደረጃ ላይ እንድረስ፣ አብረን በፍቅር ሀገራችንን እንሳደግ ነው ያለው። እና የቴዲ ክስተት እንግዲህ ይሄን ይመስላል። እንግዲህ አድማጮቻችን፣ ተመልካቾቻችን ያለው ሁኔታ ይሄ ነው። በቀጣይ በሚቀጥለው መርሃ ግብር ተመሳሳይ ዜናዎች ካሉ እንግዲህ ይሄ ክስተት ነገ ምን ሊያመጣ ይችላል፣ ምን ሊሆን ይችላል የሚለውን ወደፊት የምናየው ይሆናል። በተለይም ደግሞ የፋኖ ኃይሎች የፋኖ አመራሮች ከዚህ ክስተት ጋራ ምን አይነት አመለካከት ነው ያላችሁ የሚለውን ዳሰሳ አድርጌ እሱንም ይዤላችሁ እመጣለሁ። ለምን ፋኖ ይሄንን ክስተት ኢግኖር ሊያደርገው አይችልም። ህዝብ ድምጽ ሰጠ። በአንድ ቀን ወደ 6.7 ሚሊዮን የሚሆን ማህበረሰብ ኢትዮጵያዊነት ብሎ ድምጹን ከሰጠ፣ ለኢትዮጵያዊነት ድጋፉን አጋርነቱ ኢትዮጵያ ትቅደም ካለ ይሄ ፋኖነት ኢትዮጵያዊነት ስለሆነ ለፋኖዎችም ትልቅ ምልክት። በተለይ ፋኖ ውስጥ የአማራ ፖለቲካ የአማራ ብሔረተኝነት ፖለቲካን የሚያራምዱ አንዳንድ ወገኖች ይሄ ለነሱ ትልቅ ማስጠንቀቂያ ህዝብ ዘረኝነትን
የአማራ ፖለቲካ፣ የኦሮሞ ፖለቲካ፣ የትግራይ ፖለቲካ የሚለውን ህዝብ አብዛኛው ሳይለንት ማጆሪቲ ህዝብ አይፈልግም። አብዛኛው ህዝብ ፍቅርን ነው የሚፈልገው፣ አንድነትን ነው የሚፈልገው፣ ኢትዮጵያዊነትን ነው የሚፈልገው። ስለዚህ አብዛኛው የፋኖ አመራሮች የፋኖች ኢትዮጵያዊነት አጥንታቸው ውስጥ እንደሆነ አውቃለሁ። ፋኖነት ኢትዮጵያዊነት ነው ብለው የኢትዮጵያን ባንዲራ ከፍ አድርገው እየታገሉ እንደሆነ አውቃለሁ። ነገር ግን እነሱ ውስጥ ከኢትዮጵያዊነት ሊያወርዷቸው የሚፈልጉ ሰዎች አሉ። ብአዴናዊ አመለካከት ያላቸው ከመንደርና ከወንዝ ማለፍም ያልተሳናቸው የኢትዮጵያዊነት ስሜት ያልተረዱ ኢትዮጵያዊነትን ከነብርሃኑ ነጋ ጋር አመሳስለው ኢትዮጵያዊነትን የሚያሳንሱ ኢትዮጵያዊነትን ለማሳነስ የሚሞክሩ የተበላሸ አስተሳሰብ ያላቸው አማርኛ ተናጋሪ ኦነጎች የምላቸው ሰዎች አሉ። በእነዚህ ሰዎች ተጽዕኖ የተወሰኑ አንዳንድ የፋኖ አመራሮች የአማራነት ፖለቲካ ላይ የሚሉ አሉ እና ይሄ የቴዲ ክስተት ለነሱ ትልቅ ትምህርት ሰጪ ነው ብዬ አስባለሁ። አብዛኛው ፋኖ 90% የሚሆኑት ፋኖ አመራሮቹ ሙሉ ሳይቀር ኢትዮጵያ ነው ፋኖነት ኢትዮጵያዊነት የሚሆኑት በእርግጠኝነት ነው። ብዙዎቹ በቴዲ አፍሮ ስራ በጣም ነው ውስጣቸው እንደ ሌሎቻችን ሁሉ ሳይቀር በጣም ነው ውስጣቸው የፈነደ። ለምን በመልእክቱ ይስማማሉ። ቴዲ አፍሮ በዜማው የተናገረው ነገር እኮ እንደዛ ነው ብለው ያንን ለመቀየር እኮ ነው ብዙዎቹ ህይወታቸውን አወራርደው ነፍጥ ያነሱት። ይስማማል። ነገር ግን አንዳንዶች አሉ እና በዚህ ጉዳይ ላይ በስፋት የምንመለስበት ይሆናል። ፋኖች በቴዲ ጉዳይ ላይ ምን እያሉ ነው በሚለው ዙሪያ ላይ በስፋት የምንመለስበት ይሆናል። አሁን ትንሽ ዳሰሳ አድርጌ እስቲ አንዳንድ ኢንፎርሜሽኖችን ማሰባስቤ ያለውን ነገር ለመከታተል በጣም ይሄ የቴዲ ነገር በጣም ኦቨርዌልም ስላደረገን ብዙ ነገሮችን ማየትና መዳሰስ አልቻለም እና በዚህ ጉዳይ ላይ ዳሰሳ አድርጌ እመለሳለሁ። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።